ማስወጣት ጀግንነት የሆነበት ጊዜ ላይ የደረስንበት ሰዓት ነው። ጀግንነት አይደለም ልጅ ማስወጣት፣ ኃጢያት ነው። እግዚአብሔር ማስቀየም ነው። ስትሞቱ ማለት ነው በር ላይ የምትመጣው ማለት ነው እናንተ ያስወጣችኋት ልጅ ናት ቀጨሽኝ ብላ የምትጠይቅሽ ማለት ነው እያንዳንድሽ። ከዛ በተረፈ ማንም ሰው ይሳሳታል፣ ኦፍ ኮርስ ይሳሳታል። ማንም ሰው የሆነ ነገር ያደርጋል። ግን ሚዲያ ላይ የወጣችሁ እንደ ጀግንነት አታውሩ፣ እንደ ጀግንነት አታውሩ። ንስሐ ገብታችሁ ራሳችሁን ከማጽዳት ይልቅ መታችሁ እንደ ጀግንነት እዚህ ላይ አታውሩ። የሰው ልጅ አንዴ ይሳሳታል፣ ሁለቴ ሶስቴ ኖ ኔቨር። እስቲ ወንድ ልጅ እኮ ማለት ነው እናቴ ስሜታዊ ነው። ሁለተኛ ነገር ደግሞ ማለት ነው ለስሜታቸው ቅርብ ነው። ራሷን ማስከበር ያለባት ሴታ ነው እንጂ ኔቨር እኔ ወንዱን የምወቅስበት አቅምም ሆነ ሞራል የለኝም። ከፍተሹ የሰጠሽው አንቺ ነሽ። ከዛ በተረፈ በክብር የማግባትና በክብር የመኖር ያንቺ ፋንታ ነው። ሌሎቹ ሳያረግዙ በሰው ቤት ተሰቃይቶ ብዙ መከራና ስቃዮችን አይቶ እየኖሩ ያሉት ምን ነው ማርገዛ አቅቷቸው ነው እንዴ? ማንም ሰው እኮ ማርገዛ አቅቶት አይደለም። ምን ነው እኔ አሁን 7 አመት ኑር ያለው ኢማራት ውስጥ 7 አመት ሙሉ ስኖር ግን እኔ አርግዣ አይደለም የኖርኩት። ዛሬ ላይ አግብቼ ነው ያረገዝኩት። ከጓደኛዬ ጋር ራሱ ስኖር እኔ